ናችሁ? ሰላማዊት ነኝ ያላችሁ 3 ኩባያ ዱቄት አለኝ። ዱቄት ነው። ይሄ ወተት ጨምሬያለሁ። ቤኪንግ ፓውደር፣ ቤኪንግ ሶዳ፣ እንቁላል 2 እንቁላል፣ ዘይት፣ ስኳር ግምላል። ምንም አይነት ውሃ አይገባበትም። ያላችሁ የተቦካው ሊጥ ይሄን ይመስላል። በክብ ነው ያረኩት። ምንም ነገር የጨመርኩት ነገር የለም። አሁን ይጋገርና በላዩ ላይ የማደርገው ነገር ይኖራል። ዘይት፣ ቅቤ፣ ቤኪንግ ፓውደር፣ ቤኪንግ ሶዳ፣ እርሾ፣ እንቁላል ነው የጨመርኩት። ውሃ የሚሉት ነገር አልገባበት። እንቁላል ቀብቼዋለሁ። አሁን ደግሞ እዩት፣ ባዶውን ነው ውስጡን የጠቀለልኩት። ምንም ነገር የለውም። ይኸውላችሁ እንቁላል ቀብቼዋለሁ። እዩት፣ በደንብ አድርጌ ነው የቀባሁት። እያቀለጥኩ ነው። ይኸውላችሁ የቀለጠው ስኳር ይሄን ይመስላል። ከዛሬ ስላመስኩት ነው ስኳሩ እንደዚህ ሆነው። ይኸውላችሁ 1 ሲኒ ውሃና 1 ሲኒ ስኳር ነው አንድ ላይ ነው አድርጌ ያደረኩት። አሁን ይኸውላችሁ እዚህ ጋርም የሰራሁት ቅድም ያሳየኋችሁ ደርሷል። ይኸውላችሁ ይሄም እንደዚህ ደርሷል። ከላይ እንግዲህ እንቁላል ነው የቀባሁትኝ። አሳይቻችኋለሁ። እንቁላሉንም እንዴት እንደተቀለልኩኝ አሳይቻችኋለሁ። ከአቦካኩ እስከ መጨረሻው ይሄን ይመስላል። አሁን እዚህ ላይ ነው እንግዲህ ይኸውላችሁ ማደርግበት ስኳሩ። እንግዲህ ሲቆረስ አሳያችኋለሁ ምን እንደሚመስል። ይኸውላችሁ እንግዲህ ይሄን ይመስላል። ሞክሩት። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር። ሰላም እንዴት ናችሁ? ይኸውላችሁ ደርሷል። እዩት፣ ቆርሼዋለሁ ምን እንደሚመስል ውስጡን እዩት። ከረሜላ ነው የሚመስለው ራሱ ውስጡ ገብቶ ከረሜላ ሆኗል። ስኳሩን አይታችሁታል። እንደምትወዱት እርግጠኛ ነኝ። አጀማምሮ አሳይቻችኋለሁ። ላይክ፣ ኮሜንት፣ ሰብስክራይብ ስጡ። ይኸውላችሁ እንዴት እንደሚጣፍጥ እንዴት እንደሚያምር ከረሜላ ሰርቷል ራሱ ዳቦ ላይ ያ